የተረሳው ሰው ነኝ፣ በሰዎች የተጣልኩ ሰው ነኝ ብላችሁ የምታስቡ ሰዎች፣ የተጠላችሁ፣ የተረሳችሁ፣ በሰዎች ታኝካችሁ የተተፋችሁ ሰዎች እናንተን ነው ፈጣሪ አብልጦ የሚፈልገው መሳሪያው ሊያደርጋችሁ። ለብዙ ትልቅ ዓላማ ወታደሮቹ አድርጎ መጠቀም የሚፈልገው እንደናንተ ያለውን ሰው ነው። ተረስቻለሁ፣ ተጠያለሁ፣ አልፈለግም፣ ማንም የሚወደኝ ሰው የለም፣ እኔ እዚህ ምድር ላይ የተፈጠርኩት ለመከራ ለፈተናና ለችግር ብቻ ነው፣ ወይም የሰዎች ድልድይ መሸጋገሪያ ለመሆን ነው ብላችሁ ደምድማችሁ የተቀመጣችሁ ሰዎች እንዳትሸወዱ። የፈጠራችሁ ፈጣሪ ገናናዎች፣ ተወዳጆች፣ ብዙ ፈላጊና ወዳጅ ያላቸው አጨብጫቢ የበዛላቸውን ሰዎች አይደለም የሚፈልገው። የተጣሉ፣ የወደቁ፣ ፈላጊ የሌላቸው፣ በሰዎች የተረሱ፣ አይጠቅሙም፣ አይረቡም ተብለው የተጣሉ ሰዎችን ነው አብልጦም አጥብቆም የሚፈልገው። ስለዚህ ዓለም ሁሉ ወዷችሁ ፈጣሪ አብሯችሁ ከሌለ ምን ዋጋ አለው? ሰው ሁሉ ንቆ ጥሏችሁ ሰማይና ምድርን የፈጠረ ፈጣሪ ቢወዳችሁና እናንተን ለትልቅ ዓላማ ቢያጫችሁ ትልቅ ድል ማለት ይሄ ነው። ስለዚህ አልወደድም፣ አልፈልግም፣ ዋጋ የለኝም ብላችሁ በጭራሽ አትደምደሙ። በዚህ ምድር ላይ አለምንም ምክንያት እየተነፈሰ የሚኖር ማንም ሰው የለም። እስካሁን እየተነፈሳችሁ እስካሁን በህይወት ካላችሁ ፈጣሪያችሁ ፈልጓችኋል ማለት ነው። እናንተ ላይ በጣም ትልቅ ተስፋ አለውና እናንተ በራሳችሁ በጭራሽ ተስፋ እንዳትቆርጡ።